የቤት ሰራተኛዋ በብረት አናቷን ብላ አስሬዋን ገደለቻት። የማይታመን እውነታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ያለ ሰላምና እዝነት አይላችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምንም የሚጎዳችሁ ነገር የለም። ቅንነት ብቻ ነው ከእናንተ የሚጠበቀው ማለት ነው። ቀጥታ ወደ ቪዲዮ ኢንሻአላህ። እኔ በጣም ያስደነገጠኝ ማመን ራሱ እስከሚያቅተኝ ድረስ ማለት ነው የቤት ሰራተኛዋ ሶሪያውን አርቲስት ተዋናይ የፊልም ሰሪ በብረት አናቷን ብላ ገደለቻት። ምን ትላላችሁ? አሁን ይሄ ነገር እውነት ሰውን እስከ መግደል ድረስ የሚያደርስ ደረጃ ነው ያለንበት ሁኔታ፣ ያለንበት ችግር አውቃለሁኝ፣ እረዳታለሁኝ። በጣም ከባድ ነው። ያናድዷታል፣ ያሰቃዩዋታል፣ ሊደበድቧትም ሁላ ይችላሉ። ገባችሁ? እንዲሁም መሽምዝም ብላ ያለ ምክንያት ልትገላት አትችልም። ግን ህይወታችሁን እስከሚያሳጣችሁ ድረስ ችግር ውስጥ እስከሚያስገባችሁ ድረስ የሰው ነፍስ ማጥፋት አግባብ ነው ብላችሁ ታስባላችሁ? እናንተ ብትሆኑ አሁን እንዳለ ሶሻል ሚዲያው የቤት ሰራተኛዋ ገደለቻት እየተባለ እንዳለ አበሻው በሉት አረበሉት እንዳለ ሶሻል ሚዲያው ቅልጥልጥ ብሏል። ሴትዮዋ ደግሞ በጣም ታዋቂ ናት፣ ሶሪያዊ ናት። የገደለቻት ሰራተኛ ደግሞ ዩጋንዳ ትሁን ጋና ትሁን ተሁለት አንዱ ናት ማለት ነውና ወርቋን፣ ብሯን፣ ልብሶቿን እንዳለ የቤት ውስጥ ቁሳቁስ የሚባሉ እቃዎችን ሁሉ ተገደለቻት። በኋላ እንዳለ ይዛ ጠፋች። ይዛ ተጠፋኝ በኋላ ምንድነው የተፈጠረው? ሱቅ ውስጥ ትገባና እኔ አሞኛል ሐኪም ቤት መግባት ፈልጋለሁ ትለዋለች ባለ ሱቁን ማለት ነው። ተጠግታ ባለ ሱቁ ደግሞ ዜናውን ሰምቶ ስለነበረ ምን ሆነሽ ነው ለምንድነው እንደዚህ የምትንቀጠቀጪው ይላታል ማለት ነው። ስትንቀጠቀጥ አይቷት ማለት ነው። አይ በቃ ምንም አልሆንኩም ግን ሐኪም ቤት ብቻ መሄድ ነው የምፈልገው ትለዋለች። ባለ ሱቁ ይጠራጠርና ፖሊሶችን ይጠራና በፖሊስ ያስይዛታል ማለት ነው ሰራተኛዋን። ሰራተኛው ስትያያዝ አሰሪዋን እንደገደለቻት በብረት አናቷን ብላ ቅንጭላቷን መታት ለሁለት ፈርክሳት እንደገደለቻት ትናገራለች ለፖሊስ ጣቢያ ስትጠየቅ ማለት ነው። አሁን የኔ ጥያቄ የዚች ልጅ ዕጣ ፈንታ ምንድነው የሚሆነው? ትንገደላለች ወይስ በሀገሩ ህግ ነው የምትቀጣው ወይስ ሀገሯ ሄዳ ነው እንትን የምትለው? እኔ በጣም ነው የሆነ ሰድመ ውስጥ ነው የገባሁት ማለት ነውና እባካችሁ 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 ተቻላችሁ ቻሉ ስሩ፣ ታልቻላችሁ ደግሞ አንችልም ሀገራችን ስደዱን ብላችሁ አንሰድም ቢሏችሁ ራሱ የቢሮ ቁጥር ስለሚኖር ለቢሮ ደውሉና እኛ አንችልም፣ የስራ ጫና እየተፈጠረብን ነው፣ እረቧችሁም ከሆነ ደግሞ እየራበን ነው፣ በባዶ ሆዳችን መስራት አንችልም፣ እየመቷችሁም ከሆነ ደግሞ እየመቱን ነው፣ እኛ በጣም ጫና እየተፈጠረብን ነው፣ ችግር እየተፈጠረብን ነውና እባካችሁ ውሰዱን፣ ይሄ ቤት አልተስማማንም በሉ ማለት ነው። ልጆችም ደግሞ የሚያስቸግሯችሁ ከሆነ ያለውን ችግር እንዳለ ዝርዝር አድርጋችሁ ለቢሮ ተናገሩ። ቤት ቀይሩ፣ ቤት መቀየር አለ፣ ቢሮ ደውላችሁ ቤት ቀይሩ፣ እኛ ይሄ አልተስማማንም በሉ። ቤት አንቀይርም ታሏችሁ ደግሞ ተህይወታችሁ የሚበልጥ የለም። የሰው ልጅ መጀመሪያ የሚኖረው ሲኖር ነው አይደለ? ለራሱ ሲኖር ነው ለሰው የሚኖረውና እልፈ ቢሉ እልፍ ይገኛል፣ ደሃ ቀውላል ሞቱን ይመኛል ይላል የሀገራችን ሰው ማለት ነውና ሁሉንም ነገር ስትተውት የሚቀር ነው። ሲቀር የሚቀር ነው በነገራችን ላይ ማንኛውም ነገር ማለት ነው። እኛ ብቻ ትዕግስት ይኖረንና እንደዚህ የሰው ህይወትም አበላሽታችሁ የራሳችሁንም ህይወት አበላሽታችሁ እናንተም አደጋ ውስጥ ገብታችሁ ቤተሰቦቻችሁንም ደግሞ እድሜ ልክ የማይወጡት ጸጸት ውስጥ ተምታስገቡ ህይወታችሁ ተሚበላሽ። እናንተ ገና ወጣት ናችሁ፣ ብዙ ነገር ይጠብቃችኋል። ባጭሩ እድሜያችሁን ባጭሩ አትግጩት። ገና ምንም ነገር ያላያችሁ ወጣቶች ስለሆናችሁ ማለት ነውና ተቻላችሁ የ3 ወር ጊዜ ያላችሁ ያንን የ3 ወር ጊዜ እንዳያልቅባችሁ አይታችሁ እነሱም ብራቸው ይመልስላችኋል፣ ቢሮ ይመልስላችኋል። እናንተም ደግሞ የመቀየር መብት ስላላችሁ 3 ወር ድረስ ይዋቸው። ማትችሏቸው ከሆነ በጣም አስቸጋሪ ከሆነ ከባድ ከሆነ 3 ወራችሁን ሳትጨርሱ ቤታችሁን ቀይሩ፣ የምትሰሩበትን ቤት ማለት ነው። አይ 3 ወር ድረስ ደግሞ እነሱ ጥሩ ሆነው በኋላ ጸባያቸው ተተቀየረ፣ የቃማችሁ የመኖሪያ ፈቃዳችሁ ተስተካክሉ፣ የመኖሪያ ፈቃዳችሁ ተስተካከለ በኋላ ጸባያችሁ የሚቀየር የሚያስቸግሯችሁ፣ የሚደበድቧችሁ፣ የሚያሰቃያችሁ ከሆነ ምክንያቱም ከምንም በላይ ራስ ስለሚበልጥ ወደ ሀገራችን ስደዱን። እኛ አንችልም
ከዚህ በላይ መስራት አንችልም በሉ። አይ አንሰድም ታሏችሁ ደግሞ አሞናል ብላችሁ ተኙ። ገባችሁ? እንደብድም ሁኑ እንደምንም ሁኑ ብቻ ወይ ጩሁ ወይ አልቅሱ፣ ምንም ነገር ያገባኝምና እንትን በሉ ቁጭ በሉ ማለት ነው። አንሰራም ብላችሁ ቁጭ በሉ። አሞናል ታላችሁ ስራ ታልተሰራችሁ በዛም ማለት በዚህ ስለሚያስወጧችሁ ማለት ነውና ራሳችሁን ለማዳን ስትሉ የምታደርጉትን ነገር አድርጉ። ፈሪያት ሆኑ ማለት ነው። ፈሪያት ሆኑ ስላችሁ እንደዚህ እንደ ሴትዮ ግደሏት አናቷን ብላችሁ ፈርክሳችሁ ግደሏት እያልኩኝ አይደለም። አሁን እቺ ሴትዮ የራሷም ህይወት ተበላሸ፣ የቤተሰብም ህይወት ተበላሸ። እሷም ልትገደል ትችላለች። ቤተሰብም እድሜ ልክ ሊጸጸት ይችላል። ገባችሁ ወይ? ባልሰዳት ኖር የሚባል ነገር አለና ልጅ ሊኖራት ይችላል፣ ኃላፊነት ሊኖራት ይችላል። እሷም ታስተዳድራቸው ልጆች ሊኖሩ ይችላሉ። አዛውንት ቤተሰብ ሊኖራት ይችላል፣ እናት አባት። ገባችሁ? ብዙ ነገር አለና ይሄን ሁሉ ህልማችሁን ባጭሩ ተምታስቀሩ ወደ ሀገራችሁ ተመልሳችሁ ሄዱ። የሰው ህይወት አታጥፉ እባካችሁ፣ እባካችሁ፣ እባካችሁ። ከባድ እንደሆነ አውቃለሁ። የሰው ቤት በጣም ከባድ ነው። ያናድዱናል አውቃለሁ፣ ያሰቃዩናል አውቃለሁ፣ ጫና ይፈጥሩብናል አውቃለሁ። ግን ይሄ ሁሉ የሰው ልጅ ህይወት እስከ ማጥፋት የሚያደርስ ደረጃ አይደለም። እኔ በነገራችን ላይ ብዙ ጊዜ እነዚህ እንትኖች ማለት ነው ጥቁሮች በጣም ኃይለኛ ናቸው። እንደምፈራቸው ታውቃላችሁ። ማሻአላ ሰውነታቸውም ዝሆን ነው የሚያክሉት። ሲቆጡ ራሱ ስሬስ ሲሆኑ ማለት ነው ያስፈራራሉ። እንኳን አይደለም ለሴት ለወንድ ራሱ ያስፈራራሉ ሰዎቹ ማለት ነውና የሚገርማችሁ የሆነ ፖድካስት ላይ ቀርባ ማለት ነው ሴትዮዋች የተገደለችው ሴትዮ አንድ ጊዜ እኔ ሰራተኞች ህይወቴን ያጠፉታል አለች። የዛሬ ስንት አመት ማለት ነው ሰራተኞች ህይወቴን ያጠፉታል፣ በጣም እያደከሙኝ ነው፣ በጣም እያናደዱኝ ነው፣ በጣም መጥፎ ናቸው። አሁን አብራኝ ያለችው ግን ደህና ሰራተኛ ናት። 13 አመት አብራኝ ተቀምጣለች። ግን ቢሆንም ደግሞ እኔ ተሰራተኞች ፈራለሁኝ ብላ ነበር ማለት ነው። አንዳንዴ የፈሩት ነገር የጠረጠሩት ነገር ይሆናል ማለት ነውና በጥሩ ነገር ተጠራጠሩ፣ ጥሩ ነገር ሰቡ፣ አይሚሯችሁን ጥሩ ነገር ነገሩት ማለት ነው። ምክንያቱም አይሚሯችን የነገርነውን ነገር ነው እንትን የሚለው ሱብሃንአላህ፣ የነገርነው የፈራ ነው የተጠነቀቅንልን ነገር ደግሞ ይሆናልና እኔ በጣም ነው የገረመኝ ማለት ነው። በሰራተኞች እጅ ነው የምሞተው፣ ሰራተኞች ያስፈሩኛል፣ ሰራተኞች ይገሉኛል ስትል ስለነበረ በቃ ህልሟ ተሳካላት ነው ያልኩትና እንግዲህ ሴትዮዋም አላህ ይማራት፣ አላህ ይዘንላት። ለሰራተኛይቱም ደግሞ አላህ ሰብሩን ይስጣት። እውነት እንዴት ተባለው ገላትም ከሆነ ደግሞ ያው እንግዲህ ሐቋን አላህ ያውጣላት። ሴትዮዋ ታልገደለቻትም ደግሞ እውነተኛ ትክክለኛ ፍርዱን አላህ ይፍረዳት። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ተከታተሉኝ። ምንም የምትከስሩት ነገር የለም። ቪዲዮውን እስከ መጨረሻ ያያችሁ ላይክ ሰብስክራይብ አድርጉኝ። በተለያዩ ቪዲዮዎች እመጣለሁ ወደፊት ኢንሻአላህ። ብዙ ነገር እንወያያለን፣ ብዙ ነገር እንነጋገራለን። ባይ ባይ።